አሁን ነው የሚሻላት። አይዞህ። እሺ ምንም አይላት። ተመስገን። አትጨነቅ። ማክዳን ትንሽ አሟት ፍቃድ ለመጠየቅ ነበር የመጣሁት። ምን ሆነች? እኔ እንጃ ራሴን አመመኝ ብላ ተኝታለች። እና ሆስፒታል ሄደች? አይ ለጊዜው እንኳን ቤት ነው ያለችው። ነው ሆስፒታል መሄድ ሊኖርባት ይችላል። መጣው ጠብቀኝ፣ አብረን እንሄዳለን። በጭራሽ እንዴ! አንቺማ መቸገር የለብሽም። አረ ችግር የለውም። እኔም ልወጣ ነበር። ቦርሳዬን ይዤ መጣው። ጠብቀኝ ካልሽ እሺ። እንዴት ነሽ የኔ ልጅ? ትንሽ ቀለል አለሽ? አዎ እማማ፣ እኔ ምን ግርም እንደሚለኝ ያውቃሉ? ምን? አሁን የኔን በሽታ ቅጠሉን አይተውት ምን እንዳመመኝ ያውቃሉ አይደለም? አዎ። እንዴት ነው? አየሽ የኔ ልጅ፣ ምች መድኃኒቱን ካሸን ሲቀላ ምች መቶሻል ማለት ነው። ስለዚህ ነው የዳንሽው የኔ ቆንጆ። አዩ አይደለ? አሁን ሳይንስን እናውቃለን የሚሉት ፕሩፍ የሚያደርጉት ማለቴ የሚያውቁት እንዴት ነው? አይ ልጄ፣ ድሮማ ሁሉም የባህሉ መድኃኒት ነበር የሚጠቀመው። አሁን ነው እንጂ ነገሩ ዝብርቅርቁ የወጣው። ማኪ እንዴት ነሽ? ደህና ነኝ። ቆየሁ እኮ ከተሻለኝ። ተሻለኝ? እሰይ እንኳን ተሻለሽ። እንኳን መጣሽ። እንደውም አንድ ጥያቄ ልጠይቅሽ። የክላሱ አልበቃ ብሎሽ ደግሞ እዚህ ምንም ነገር ከመፍጠር በፊት የሰውን ነፍስ ማዳን ይቀላል ወይስ አይቀልም? ኧረ አንቺ ልጅ ታመሻል እኮ። ገና ምንድነው ከመምጣቷ እንደዚህ በጥያቄ የምታጣድፊያት? ትንሽ ረፍት አታደርጊም? ሌላ አንቺስ ቢሆን እንዴ አስጨነኩሽ እንዴ? የሰውን ህይወት የማዳን ጥበብ ይበልጣል፣ ግን ደግሞ ምርምርም ለመኖር አስፈላጊ ነው። አየሽ ትሻል፣ የሰው ልጅ ከሞት የማትረፍ ጥበብ እጃችን ላይ ነው። ትንሽ ነገር ስለፈጠረው ሰውዬ ስናስብ ነው የራሳችንን ጥበብ ያጣነው። ቲቸር አንድ ጥያቄ ልጠይቅሽ? ጠይቂኝ። ቆይ ሰዎች የተስማሙበትን ነገር በግድ ሰው ላይ የሚያንጸባርቁት ለምንድን ነው? አልገባኝም። እስካሁን ሁሉም በተስማማበት እያሰብን ነው ያለው ቲቸር። እናንተም አስተምሩ የተባላችሁን ነው እያስተማራ ያላችሁት። ከዚህ በፊት የነበሩትም አስተምሩ የተባሉትን ነው እያስተማሩ የነበሩት። ምንም አዲስ ነገር እኮ አጣን። እኔ እንደሚመስለኝ ሁሉም በተስማማበት መኖር ሳይሆን ቆም ብለን ማሰብ እንዳለብን ነው የሚሰማኝ። ማኪ ከእድሜሽ በላይ የሆነ የህይወት ፍልስፍና ነው ያለሽ። ይህ ፍልስፍና አይደለም፣ እውነት ነው። ይህ ሁሉ ሰው እንዲገባ ማድረግ አለብኝ። ይህ ሁሉም ሰው እንዲገባ ማድረግ ካለብኝም በየጊዜው ሁሉንም ነገር አደርጋለሁ። እሺ